ሰላም ለኩላም እንደምን አላችሁ? አንዳንድ ጊዜ የሆነ ነገር ሰርተን ወይንም የሆነ ሰው አግዘን ያ ያገዝነው ሰው ወይም የረዳነው ሰው ማለት ነው ምስጋና ሲያመሰግነን ማለት ነው በጣም ደስ ይለናል። ማለት ያ ሰው ሲያመሰግነና ስለሰራነው ስራ ወይንም ያደረግነው ነገር ታዋቂነት እንዳለው ስለሚያሳውቀን በውስጣችን ጥሩ ስሜት ይሰማናል ማለት ነው። በዚህ መሰረት ማለት ነው በትዳር መካከል ስንሄድ ደግሞ ማለት ነው አንዲት ሴት ለባሏ መልካም ነገር ሰርታ ወይም መልካም ነገር አድርጋ ለባሏ ስታቀርብ ወይም ቤቱን ስታዘጋጅ ወይም ጥሩ ምግብ አዘጋጅታ ስታቀርብ ማለት ነው ባሏ ማለት ነው ያ የሰራችው ስራ መልካም እንደሆነ ማለት ነው እውቅና እንድታገኝ ወይም ጥሩ ስሜት በውስጧ እንዲፈጠርና በሚቀጥለውም ጊዜ ማለት ነው ይህን መልካም ስራ እንድትሰራ እንዲያመሰግናት ትፈልጋለች ማለት ነው። በዚህ መሰረት ማለት ነው መልካም ነገር ስለሰራ ነው መልካም ነገር ሰው ሲያመሰግነና ያን ነገር ደጋግመን መስጠት በውስጣችን ስሜት ያድራል ማለት ነው። በዚህ መሰረት ማለት ነው አንዲት ሴት መልካም ነገር ወይም የሆነ ነገር ስትሰራ ከባሏ የምትፈልገው ነገር ምንድነው? ምስጋና ነው ማለት ነው። እንዲሁም ማለት ነው ባሏ የሆነ ነገር ሰርቶ ወይንም ለትዳራቸውን ለማጠንከር ማለት ነው ሩጦ ማለት ነው የተለያዩ ነገሮችን ወደ ቤት ሲያመጣና ወይም የወር ደመወዝ ሲያመጣ ወይንም ለሚስቱ መልካም ነገር የሆነ ነገር ሲገዛላት ስጦታ ሲገዛላት ማለት ነው ከሷ ወይንም እሱ የሚፈልገው ወይም ባሏ የሚፈልገው ምንድነው? ሚስቱ ስለሰራው ነገር ማለት ነው ታዋቂነት እንድትሰጠው ይፈልጋል ማለት ነው። በዚህ መሰረት ማለት ነው ከሷ ምስጋና ይጠብቃል ማለት ነው። በዚህ መሰረት ማለት ነው አንድ ባል ሚስቱን የሚያሞግስ ሚስቱን ስላደረገችው ነገር የሚያመሰግን ከሆነ እንዲሁም ደግሞ አንዲት ሚስት ማለት ነው ባሏ የሚያደርገውን ነገር እያየችና ያ ነገር መልካም እንደሆነ በመረዳት ማለት ነው የምታመሰግነው ከሆነ ማለት ነው ሁለቶችም ማለት ነው ያላቸው ግንኙነት ማለት ነው የጠነከረ ግንኙነት ይሆናል ማለት ነው። በዚህ መሰረት ማለት ነው የበለጠ እያንዳንዱ ማለት ነው ባል ከሆነ ሚስቱን የሚያስደስታትን ነገር እንዲሰራ ይገፋፋዋል ማለት ነው። እንዲሁም ሚስቲቱ ደግሞ ከባሏ ምስጋና ስታገኝ ማለት ነው በውስጧ የሚያድረው ስሜት ምንድን ነው? ባሏን ለማስደሰት ብዙ ጥረት ታደርጋለች ማለት ነው። ያን የምታደርገው ማለት ነው መልካም ነገር በመስራት ማለት ነው። ስለዚህ ይህን ነገር ስለ ምስጋናው የምንረዳው ወይንም ምንማረው የት ላይ ነው? ዛሬ ማለት ነው ወይም ነገ ቅዳሜ ማለት ነው የምናነበው የኦሪት ክፍል ማለት ነው ፓራሻት ኖህ ይባላል። ከዚህ ላይ ማለት ነው ኦሪት ዘፍጥረት ላይ ማለት ነው ምዕራፍ 7 ቁጥር 1 ላይ ማለት ነው እግዚአብሔር ለኖህ ምን ይለዋል? በዚህ ትውልድ በፊቴ ጽድቅ ሁነህ አይቻለሁና ከእልቂቱ እንዲያድነው ይጠራዋል ማለት ነው። ይህ የምንረዳው ምንድነው? ኖህ በነበረበት ዘመን ሰዎቹ የተለያየ ነገር ሲሰሩ እሱ ግን መጥፎ ነገር መስራት አልፈለገም። እሱ የፈለገው ነገር ምንድነው? እግዚአብሔር የሚያስደስት ነገር ወይንም የሰው ልጅ ማለት ነው መልካም ነገር መስራት ስላለበት ወይም ጥሩ ስሜት እንዲኖር በዚህ ዓለም ላይ ማለት ነው ያደረገው ስራ ነበረ ማለት ነው። በዚህ መሰረት እግዚአብሔር ማለት ነው የሰራውን ስራ ማለት ነው እውቅና እንዲያገኝ ማለት ነው ወይንም ያደረገው ስራ መልካም እንደሆነ ስላየ በነበረው ትውልድ ማለት ነው ከሰው ልጅ ፍጥረት መካከል የመጀመሪያውና ዋናው ጽድቅ ሰው ሆኖ ተገልጿል ማለት ነው። ስለዚህ ይህ የመጣው ከምንድነው? ከምስጋና ማለት ነው። እግዚአብሔር ማለት ነው ስላደረግነው ነገር ማለት ነው ለሰው ልጅ እንኳን ያመሰግናል። ስለዚህ እኛ ደግሞ የምናደርገው ምንድነው? በትዳራችን ማለት ነው ትዳራችን ለማጠንከር ማለት ነው ምስጋና ብዙ አንከፍለውም ማለት የሚከፈል ነገር የለውም። ስለዚህ መልካም ነገር ስናደርግ መልካም ነገር ስንሰራ ማመስገኑ አስፈላጊ ነው። ከዚህም ቀርቶ ማለት ነው ከባልና ከሚስት ወጥቶ ማለት ነው እንዲሁም ማድረግ ያለብን ደግሞ በልጆች ላይ መካከል ላይ ማለት ነው ልጆች የሆነ ነገር ሲሰሩ ፈተና ጥሩ ውጤት ሲያመጡ የሆነ ነገር ብቻ ሲያደርጉ ማለት ነው ልጆችም እንድናመሰግናቸው ይፈልጋሉ ማለት ነው። የምናመሰግናቸው ከሆነ ከውጭ ሌላ ሰው እንዲያመሰግናቸው አንፈልግ ማለት ነው። አንዳንድ ጊዜ የምናየው ምንድን ነው በትዳር መካከል ሊሆን ይችላል አንድ ሰው ከቤት ውስጥ የቤቱ አልሟላለት ሲል ከውጭ የሆነ ነገር ለመስራት ይፈልጋል። ያ
ማለት መልካም ነገር ሰው ሲጠራው ይሄዳል ሄዶ ማለት ነው ያን ሰው ያግዛል። ነገር ይህ ነገር የመጣው ከምንድን ነው? ይህ ስሜት ምንድነው የመጣው? ምንድነው ያ ሰው ማለት ነው ለሚያደርገው ስራ እውቅና የሚሰጠው ስላለ ነው። ወይም ያ የጠራው ሰው ማለት ነው የሆነ ነገር ሲያደርግ አመሰግናለሁ ወይንም ስላደረገው ነገር ማለት ነው ጥሩ በጥሩ ሁኔታ ስለሚያሞግሰውና ስለሚያመሰግነው ጥሩ ስሜት ይፈጥራል ማለት ነው። ስለዚህ ደጋግሞ ማለት ነው ሄዶ ያግዛል ማለት ነው። እንዲሁም ማለት ነው በዚህ አይነት መሰራት ወደ ውጭ እየወጣን ማለት ነው ብዙ ነገሮች እንሰራለን። ምክንያቱም ግዴታ ስለሌለብኝ ማለት ነው። ስለዚህ ማለት ነው እኛ እዚህ የምንማረው ምንድን ነው? አንደኛ ለተለያዩ ነገሮች ለሚከሰቱ ነገሮች ማለት ነው ወይም ለተለያዩ ነገሮች ለምናያቸው ነገሮች ማመስገን አስፈላጊ ነው። ለሚስትም ሆነ ለባልም ሆነ ማመስገን አስፈላጊ ይሆናል ማለት ነው። ሁለተኛው ደግሞ ልጆቻችን ይፈልጋሉ እንድናመሰግናቸው ይፈልጋሉ። ስለሚያደርጉት ነገር እውቅና እንድንሰጣቸው ይፈልጋሉ። በዚህ መሰረት ማለት ነው ልጆችም ማመስገን አስፈላጊ ነው። በዚህ አጋጣሚ ልጆች ማመስገን ያለብን ማለት ነው ጥሩ ነገር ሲሰሩ ብቻ አይደለም፣ መጥፎ ነገር ሲሰሩ ማለት ነው እነሱ የሚፈልጉት ነገር ምንድን ነው? እኛ እንድናናገራቸው ነው። መልካም ነገር ሲሰሩ እኛ እንድናመሰግናቸው እንደሚፈልጉት ሁሉ ደግሞ መጥፎ ነገር ሲሰሩ ማለት ነው እንድንመታቸው ወይንም የሆን እንድንቆጣቸው አይደለም። እነሱ የሚፈልጉት ማለት ነው የእኛን ቀረቤታ የእኛን ከእኛ ጋር ለመነጋገር ስለሚፈልጉ ያን ነገር ያደርጋሉ ማለት ነው። ስለዚህ በዚህ ሳምንት ወይም በሚቀጥሉ ሳምንት ማለት ነው መገንዘብ የሚገባን ነገር ማለት ነው ለምናደርጋቸው ነገሮች ምን ያህል እውቅና አገኛለሁ ወይንም ለማደርጋቸው ነገሮች ማለት ነው ባሌ ምን ያህል እውቅና ይሰጠኛል ወይም ምን ያህል ያመሰግነኛል። እንዲሁም አንድ ባል ደግሞ ለሚያደርጋቸው ነገሮች ወይም ለሚያደርጋቸው ጥረቶች ማለት ነው ሚስቱ ምን ያህል እውቅና ለሚሰራው ስራ እውቅና ትሰጠዋለች፣ ምን ያህል ታመሰግናለች የሚለውን እንድትገነዘቡ አሳስባለሁ። መልካም ሸባት ይሁንልና።